ጩጬው የመጨረሻ የህንድ አክተር ነው የሚመስለው። ደገም ማድረግ ነው ይሄ ዘሩ ማለት ነው። ድንበር ምናምን አላውቅም። ብራዘር ዱባይ ተቀምጠን ምናምን ነገር አለው። ወደዛ ያበደ ነው። አየር እዛው ላይ ነው እና ደመቀች እኮ መልሳ እግዚአብሔርን ጋቴ ያንተ ጩኸት ነበር ይናፍቃስ እየተማ ያስፈልገዋል። እንዴ ግን እዛው ላይ ነው። በደንብ ተምረናል። በደንብ ድጋሚ ዳንፈሳል። በሽ ናይጄሪያ አገቡ ላገባስ እግዚአብሔር እንደ ክፉ ሰዎች አወራር እንደ ምናምን ነገር በጣም መጥፎ እይታውስ ነበር ሁላችን አእምሯችንና የልጅ በትዳር ቀላል አሊቷ በትዳር ናይጄሪያ ገባች። ወይዬ ብራዘር እንዴት ነው? ማነገ ይሁን ቲክታክ ደመቀች እኮ መልሳ እግዚአብሔርን ጋቴ ያንተ ጩኸት ነበር ይናፍቃስ አሎልሽ አባቴ እንዴት ነሽ? አለሽ አሪዬ ብራዘር አሎልሽ ሰሞኑ ግርግሩ ምናምን ይውጣልሽ ብዬ ነው። በቃ ወዳጅ አፍቃሪ ሁሉ ነገር ይውጣ ብዬ እኮ ነው። ጊዜ በደምብ ሰተን ነው አሪፍ አይችልም። አስወርድ አሁን በቃ ቲክታክ ተመልሶ የተመቸን እግዚአብሔርን ወሰማን ነገር ዘው ላይ ነው አሎልሽ። የማን ስልክ ነው ይሄ? የተጨራን አሎልሽ ወንድሜ እንዴት ነሽልኝ? አሜሪካ እንዴት ነሽ? አዎ እቺ ደቀልተሽ ጠበቅሽኝ በአንድ አመት ከምናምን ፈረንጅ ፈረንጅ ሚኪ ላከ አስገቢው ገደለኝ ሚኪዬ የኔ አባት ሚኪንም አላገኘኋትም። ኧረ ጆዬ ነው ፊት አራሪማ ናይጄሪያ ጠብሶልሃል። አባያውን ሀብታሙ ነው ጠበሽ ናይጄሪያ አገቡ ላገባስ እግዚአብሔር ማለት ፌብራሪ እስቲ ማርያም እየቀለድክ ነው። ፊት አራሪ በትዳር ቀላል አሊቷ በትዳር ናይጄሪያ ገባች። ለኢትዮጵያ መንግስት ኦይል ራስ እንትን ዘይት ላይ ያስገባል፣ ጋዝ ምናምን ላይ ያስገባል ነው። ቀድሜ ወደ ባላገኘው ስማ ሚኪ ጆዬ የት ነው ያለው? ጆሮ ሲሰራ ማን ነው ፈረሰኛውን የሚበለው? ጆ የት ነው ያለው? አሁን ሽረን ያለሁት ወንድሜ እጸጽጄ ከዛ በነገራችን ላይ ሽረ ማለት ነው ወንድሜ። አንድ ወንድም አለኝ ሽረ ከማዘር የሚወለድ ማለት ነው። ማርያምን ባለፈው የሆነ ልፈልገው ቪዲዮ ሰርቼ አላገኘሁትም። የት እንዳለ ታውቃለህ? ሽረ ማለት ነው። ሽረ ነው የሚገኘው። ሽረ ነው አገሩ ማለት ነው። መቤቴነ አሁን ግን ይሄ ገዳም ነው የሚገኘው። ምን ገዳም መሰለህ? የሆነ ትልልቅ አባቶች የሚገኙበት ገዳም ገዳም አለ እዛ ነው የሚገኘው። አባቶች የሚገኙ ግዝግዚያ ገዳም ነው። ኧረ አይደለም፣ የሆነ ገዳም ትልቅ ገዳም ምንድነው? ትልቅ ገዳም በአማራና በትግራይ ድንበር ያለ ገዳም። ኧረ እኔ ድንበር ምናምን አላውቅም ብራዘር። ዱባይ ተቀምጠን ምናምን ነገር አለው። ወደዛ አባዬ ነች ኢትዮጵያ ነች። አሁን አንተ ድንበር የለኝም፣ ሀገር የለኝም፣ ድንበር የለኝም ተወራሪ አንተ ሰውዬ አንሶይ አባት ከጆጋ ስትሄድ እንዴት ነኝ ነው ያባ ቀንህን እንዴት ነው ምሽት እንዴት ነው አባይ ቀረብኩ። ይሄ ዘንበለ ድንበርና ቦርደር ታሳቅ። አንቺ እኮ ቦርደር ብዙ ትምህርት ነው ተምራ ያወጣችሁ የኔ አባት። ሲምፕሊ ራን ብሮ አይ ዋዝ ኢን ፕሪዝን። ስማ ለማንኛውም የኔ አባት አኖ ፈታ እያልሽ ነው። በእውነት ነው የምልሽ ከማንም በላይ ነው አንቺን ያስደሰተኝ ጌታ። በሰላም መድኃኒዓለም ለቤትሽ አበቃሽ። አቅ ነው ምን ልጅ እግዚአብሔር ካሁን በኋላ ደግሞ ከጥፋሽ ተምረሽ ፈታ ዘና ብለሽ ተምረናል። በደንብ ድጋሚ ዳንፈሳል። ኢንተርቴን አድርጊ ራስሽን። ገባሽ አይደል? አንቺ ነቂ ነሽ። በቃ ትልቅ ሰው ከጥፋቱ ይማራል። አለፈ ክረም ሰራ ለኔ በጣም ነው ደስ ያለኝ ጌታ። አመቱ ሙሉ ነው አንቺ ስም በወር አንዴ ምናምን ይነሳል ላይ ግድ ነው።
ነው ታውቂያለሽ ወርዱ እና እኔ በጣም ነው ደስ ያለኝ። መድኃኒዓለም ደግሞ ቀሪዎችን ይባርክ ያለ በርከና አምላክ ቀሪዎችን ይባርክልሽ። እናሳ ወንድሜ አመሰግናለሁ በጣም አገር ውጭ ነው ያለሽው። ፈታ በይ ዘና በይልኝ ነው ያባ አምና ብዙ አልጨቀጨቅሽም። በኋላ ከዚህ ላይፍ ስትወጪ አፏጭልሻለሁ። ደውይልኝ እሺ ወንድሜ እወዳችኋለሁ። ሚኪዬ ወንድሜ ይመቻች። ጆዬ እኔ አባት እንኳን ለዚያ በቃሽ። ከምንም በላይ ደግሞ ማን ነው ብራዘር ያው አልተገናኘንም ፎር ዘ ፈርስት ታይም ዛሬ ስንገናኝ ከወጣ በስልክም አልተገናኘንም። እንኳን እኔ እመቤቴን ነው የምልህ ጆ ማለት ነው የልጅ አምላክ ነው ከዚህ ሁሉ ነገር ያስወጣ እንጂ እንደ ክፉ ሰዎች አወራር እንደ ምናምን ነገር በጣም መጥፎ እይታውስ ነበር ሁላችን አእምሯችን እና የልጅ አምላክ እንኳን ለዚህ አበቃ። አሜን። በደስታ ኑር። ከዚህ በኋላ ብዙ ነገር ተመረሃል፣ ብዙ ነገር ስትሮንግ ነህ። ማንንም እንዳሰማ ወደፊት በቃ አሁን ደግሞ ሲታይ በሚለው ጩጬው የመጨረሻ የህንድ አክተር ነው የሚመስለው። ደገም ማድረግ ነው። ይሄ ዘሩ ማለት ነው ያበደ ነው። አየር ማለት እና እህትማ ያስፈልገዋል እንዴ ግድ ነው እዛው ላይ ነው። ጆዬ ማንንም እንዳሰማ አባቴ እንወድሻለን። ስትወጣ ብቻ ደውል። የሆነ ማስቅ ነገር አለ ስትወጣ ደውል። እዚህ ማውራት አልችልም። እሺ ወንድም ደውል። በኋላ እደውልልሻለሁ ኢንስታግራም ላይ። በቃ እሺ ወንድም ይመችሽ። ወይዬ ብራዘር እንዴት ነው? ቲክታክ ደመቀች እኮ መልሳ እግዚአብሔርን ያንተ ጩኸት ነበር ይናፍቅ አለሁልሽ አባቴ አለሽ አሪዬ ብራዘር ይውጣ እኮ ሰሞኑ ግርግሩ ምናምን ይውጣልሽ ብዬ ነው። በቃ ወዳጅ አፍቃሪ ሁሉ ነገር ይውጣ ብዬ እኮ ነው። ጊዜ በደንብ ሰተን ነው አሪፍ አይችልም። አስወር አሁን በቃ ቲክታክ ተመልሶ የተመቸን እግዚአብሔርን ወሰማ ነገር እዛው ላይ ነው አለሁልሽ። የማን ስልክ ነው ይሄ? የተጨራ ነው አለሁልሽ ወንድሜ እንዴት ነሽልኝ? አሜሪካ እንዴት ነሽ? አዎ እቺ ደቀልተሽ ጠበቅሽኝ በአንድ አመት ከምናምን ፈረንጅ ፈረንጅ ሚኪ ላከ አስገቢው ገደለኝ። እኔ ገደለኝ ሚኪዬ የኔ አባት ሚኪንም አላገኘኋትም። ኧረ ጆዬ ፊት አውራሪማ ናይጄሪያ ጠብሶልሃል። አባያውን ሀብታሙ ነው ጠበሽ ናይጄሪያ አገቡ ላገባ እግዚአብሔር ማለት ፌብራሪ 26 ማርያም እየቀለድክ ነው። ፊት አውራሪ በትዳር ቀልዳ አሊቷ በትዳር ናይጄሪያ ገባች። ለኢትዮጵያ መንግስት ኦይሉ ራስ ዘይት ላይ ያስገባል፣ ጋዝ ምናምን ላይ ያስገባል ነው። ቀድሜ ወደብ አላገኘሁም። ስማ ሚኪ ጆዬ የት ነው ያለው? ጆሮ ሲሰራ ማን ነው ፈረሰኛውን የሚበለው? ጆ የት ነው ያለው? አሁን ሽረን ያለሁት ወንድሜ እጸጽጄ ከዛ በነገራችን ላይ ሽረ ማለት ነው ወንድሜ አንድ ወንድም አለኝ ሽረ ከማዘር የሚወለድ ማለት ነው። ማርያምን ባለፈው የሆነ ልፈልገው ቪዲዮ ሰርቼ አላገኘሁትም። የት እንዳለ ታውቃለህ? ሽረ ማለት ነው። ሽረ ነው የሚገኘው። ሽረ ነው አገሩ ማለት ነው። እመቤቴን አሁን ግን ገዳም ነው የሚገኘው። ምን ገዳም መሰለህ? የሆነ ትልልቅ አባቶች የሚገኙበት ገዳም ገዳም አለ እዛ ነው የሚገኘው። አባቶች የሚገኙ ግዝግዚያ ገዳም ነው። ኧረ አይደለም የሆነ ገዳም ትልቅ ገዳም ምንድነው ትልቅ ገዳም በአማራና በትግራይ ድንበር ያለ ገዳም። ኧረ እኔ ድንበር ምናምን አላውቅም ብራዘር። ዱባይ ተቀምጠን ምናምን ነገር ወደዛ አባዬ ነች ኢትዮጵያ ነች። አሁን አንተ ድንበር የለኝም ሀገር የለኝም ተወራሪ አንተ ሰውዬ አንሶይ አባት ከጆጋ ስትሄድ እንዴት ነኝ ነው አባ ቀንህን
ምሽት እንዴት ነው? በቃ አባይ ቀረብኩ። ይሄ ዘንበለ ድንበርና ቦርደር አንቺ እኮ ቦርደር ብዙ ትምህርት ነው ተምራ ያወጣችሁ የኔ አባት። Simply right bro, I was in prison. አይታ ስማ፣ ለማንኛውም የኔ አባት አኖ ፈታ እያልሽ ነው። በእውነት ነው የምልሽ፣ ከማንም በላይ ነው አንቺን ያስደሰተኝ ጌታ። በሰላም መድኃኒዓለም ለቤትሽ አበቃሽ። አቅ ነው ምን አይልሽ እግዚአብሔር። ካሁን በኋላ ደግሞ ከጥፋሽ ተምረሽ ፈታ ዘና ብለሽ በደንብ ድጋሚ ዳንተሳት ኢንተርቴን አድርጊ ራስሽን። ገባሽ አይደል? አንቺ ነቂ ነሽ። በቃ ትልቅ ሰው ከጥፋቱ ይማራል። አለፈ ከምሰራ ለኔ በጣም ነው ደስ ያለኝ ጌታ። አመቱ ሙሉ ነው አንቺ ስም በወር አንዴ ምናምን ይነሳል ላይ ግድ ነው ነው ታውቂያለሽ ወደዱና እኔ በጣም ነው ደስ ያለኝ። መድኃኒዓለም ደግሞ ቀሪዎችን ይባርክ ያለ በርከና አምላክ ቀሪዎችን ይባርክልሽ። እናሳ ወንድሜ አመሰግናለሁ በጣም። አገር ውጭ ነው ያለሽው፣ ፈታ በይ ዘና በይልኝ። እኔ አምና ብዙ አልጨቀጨቅሽም። በኋላ ከዚህ ላይፍ ስትወጪ አፏጭልሻለሁ። ደውይልኝ እሺ ወንድሜ፣ እወዳችኋለሁ። ሚኪዬ ወንድሜ ይመቻች። ጆዬ እኔ አባት እንኳን ለዚህ አበቃሽ። ከምንም በላይ ደግሞ ማን ነው ብራዘር፣ ያው አልተገናኘንም ፎር ዘ ፈርስት ታይም ዛሬ ስንገናኝ ከወጣ በስልክም አልተገናኘንም እንኳን